አባዬ ጓደኛዬ ነው፣ ተዋወቀው። ሰላም ዋሉ የናሆም አባት። እንዴት ዋልክ የኔ ልጅ? እግዚአብሔር ይመስገን እኔ ደህና ነኝ። ለአንድዬ ምን ይሳነዋል? እባክህ አረፍ በል። እሺ እግዚአብሔር ያክብርልኝ የኔ አባት። ናሆሜ ጸጉራችን እኮ በጣም አድጓል እና አያምርብንም። ብንቆረጠው ምን ይመስልሃል? አረ ችግር የለም። እሺ እንዴ ጠላቴ ነው እንዴ ቤት ይዤ መጣሁት? ናሆሜ አቤት። ፈተናችን እየደረሰ እንደሆነ ታውቃለህ አይደለ? ታዲያ ለምን አናጠናም? ያው እኔ ሁሉ ጊዜ ቀድሜ ስለሆነ መዘጋጀው፣ በዛውም አንተንም አግዛለሁ። ምን ታስባለህ? ደስ ይለኛል። ኤሊ ዛሬ ምን አጭሶም እንዴ? ናሆሜ እንደዚህ አይነት ፊልሞች እኮ ለኛ አይሆኑም። ለኛ የሚሆኑት አስተማሪ ወይ ደግሞ ሊጠቅሙን የሚችሉ ፊልሞች ናቸው። እና እባክህን ከትህትና ጋር ቀይረው። ቤተሰቦች እድለኛ ናቸው። አንተን የመሰለ የተባረከ ልጅ አላቸው። አለ እንጂ እዚህ እንደውም አባትነቴን ክጃለሁ። አልፈልግህም ከዚህ በኋላ ውጣልኝ። እንደው ኧረ አባዬ። ናሆሜ ምንድን ነው? ለአባት እኮ መልስ አይመለስም። ውጣ ተባልክ አይደል? ውጣ። የእንጭቅ ልጅ አንተ። ጎረቤታችን እኮ ሁሌ ሲወጣ ሚስቱን ይስማታል። አንተስ? እኔ ራሱ እድሉን አጥቼ እንጂ በስማት ደስ ይለኝ ነበር። ምን እስምሻለሁ? ምን ችግር አለ ደግሞ ለመሳም እንዴ? እወድሃለሁ። እሺ እሺ እሺ። እንዴ አንተስ? ያው ምን አማራጭ አለኝ? ማለት ትወደኛለህ? አዎ። ዶሮ ከመሆን አይሻልም? አሁን ቶሎ ተነስ፣ አባዬ ምሳ ጠርቶናል። እንሂድ ቶሎ እሱ ጋር። ጠንቋዩ ጋር? ማነው? አባብዬ ጋር? አዎ። ምን ነው? ይኸውልሽ ምን መሰለሽ፣ ቅድም አልነገርኩሽም እንጂ በጣም አሞኛል። ውስጤም ጥሩ ስሜት እየተሰማኝ አይደለም። ስለዚህ እኔ እረፍት ላድርግ። አንቺ ሂጂ እሺ የኔ ቆንጆ። ለእሷ አትጨነቅ። የአባዬን ስራ እያወቀው እዛው መድኃኒቶች ይሰጣል፣ በአንድ ይፈውሳል። እንዴ ቆይ አሁን እምቢ እንዳልላት ዶሮ ታስደረገኛለች። እሺ እንዳልላት ደግሞ ያ ጭሳም የሆነ አባቷ ምን እንደሚያጨስብኝ አላውቅም። ወይኔ ነው ምርጫ የሌለው ትዳር ውስጥ ልግባ እንዴ? ምን አሰብክ? ለመሞት? ይሄን ጭቅልጭ እዛ ባትሽ ገማ ሄደ በሞት ይቀርኛል። ወንድሜ ለሙሽሪትና ለሙሽራው መልካም ምኞት ተመኘላቸው። እንካ መልካም ምኞት። አንጣ ትንሽ ታገሰኝ። አንቺ ኮሷም ደግሞ ይሄንን ሰርግ ብለሽ ትጠሪኛለሽ። ባንቺ ቤት ልታስቀኝ። ሲጀመር ቺቺኒያ ሳገኘሽ ነበር መጠርጠር የነበረብኝ። ይኸው እስኪ ይሄንን ችጋራም አባትሽን። ይሄ የወንድ ጎልድ ዲገር በቅንፍ ውስጥ ወርቅ ቆፋሪ ገንዘቤን በልቶ አውጥቶ የጣለኝ። ትንሽም ቢሆን እናትሽ ትመቸኝ ነበር፣ ቢያንስ ካንቺ የማጣውን ስለምትሰጠኝ። ይህንን የሰው ላም ባልሽ ደግሞ ደህና ሰው ያገኘህ መስሎታል። በቅርቡ ራሱን አማኑኤል የሚያገኘው። 4 ነጥብ። አልጨረስኩም። ይቅርታ ወንድሜ፣ ሌሎች ሰዎችም መልካም ምኞታቸውን ይመኛሉ። ቦታውን አትሙላባቸው። ዘል የጠየቀ የለም የእንጭቅ ልጅ። እንደውም ስድብ ንገረኝ። ንገረኝ ቶሎ። እሺ አንቺ የሜዳ አህያ። እሺ አንቺ እንደዚህ አይነት የኮረነሰ ስድብ አትንገረኝ። ይሆናል አይደል? ይሆናል አይምሯን ሊነካ የሚችል ስድብ ንገረኝ ቶሎ በላው ንገረኝ። እሺ ቆይ አንቺ አጋዘን። አንቺ ሰውዬ የሆነ የዱር እንስሳ ጥበቃ ምናምን ነገር ነው የምትሰራው። ሲያስጠላ በእናታችሁ። እንደውም ቶራስ ይሰድባታል። አንቺ የእንጭቅ ልጅ ሙጃሊያም ፈንገሳም ገልቱ አሜን በይ። ደግሞ የምትወልጃቸው ልጆች ሆረር ይሁኑብሽ። 4 ነጥብ። ጨርሻለሁ። እንካው ሰድላት። አይ ቲንክ ሰው የለውም አይደል?
የለው ተቀመጥ። ታዲያ እንተዋወቃ። እሺ ቤቲ፣ ያንተስ? እንዴ አይገርምም መገጣጠም? የኔ ደግሞ ናቲ ነው። ዋው። በነገራችን ላይ ዓለምን በሙሉ ለብቻ የዞርኩኝ የአንቺ አይነት ቆንጆ ግን ፈልጌ ያጣሁኝ። ኦ በነገራችን ላይ ወንድ ነኝ እያለ ከሚያወሩ በሙሉ አንተ ትለያለህ ካየኋቸው ሁሉ። እንዲሁ ሳይሽ የተማርሽ ትመስላለሽ። አልተሳሳትክም። ይቅርታ አድርግልኝና አንተ ግን የተማርክ አትመስልም። እንደውም ልንገርሽ በምድር ላይ ብቻሽን ብትቀሪ ራሱ ዞሬ አላይሽምሽ። ኧረ እባክህ ለምዶብኝ ነው እንጂ እንዲያው ስግደረደር ከአንተ የሚበልጡ ስንት አይቼ ነበርሽ። ዘይ ይሁንሽ ቤቲ፣ ራስህ ዝም በል የሆነ ናቲ። ምን ሆነ ነው? ቁሪኝ የሆነ አባቷ ጭራሽ እኮ አላስ ሆነብኝ። አላስ ከልጁ ፍቅር ያዘው ነው የሚመስለው። ብሮ ወጣት ነህ፣ ጉልበት፣ እውቀት፣ ድፍረት፣ አላማና ኮንፊደንስ አለ። በርታና ራስህን ቀይር። እንዴ ግን እኮ ቺኳን የሌለ ነው መወዳት። ስለ ቺኳ አታስብ። ሲሳካል ቀበሌ ሄደ ፋዘሯን ሁለት ጃቦ መጋበዝ ብቻ ነው። በጧት ጆሮዋን እየጎተቱ ነው በር ድረስ የሚያመጡልህ። ቦትል ካወረድክላቸው ደግሞ ታናሽቷን ይመርቁላል። ግን አንተ ሞክረው ተሳክቶልሃል ይሄ ነገር? አት እዛው እዚህ እኔ ለሴት ልጅ እንደዚህ እንትን አለለምሽ። ሲግማ እኮ ነኝ። ገምተህ ቀር። እሺ መቼም አትዝዳ። እንደ ገማህ ቀር። እሺ አሁን ከፊቴ ዞር በልኝ። ወይኔ ነው ግን እኮ ወይኔ ወጣ ይቀራል። ትደነፋለህ እንዴ? በጣም በዛ። አቤት። እስካሁን ሀሳብን አልቀየርክም? አልቀየርኩም። ድሮም አንተን ሰው ብዬ አይገርምህም? ከአንተ የተሻለ ሰው አግኝቻለሁ። ሲጀመር ማለት ነው አንቺ ጎልድ ዲገር ነሽ። ገንዘቤን የተሻለ እንደ ቀረብሽኝ። አልቀረብህም። መጀመሪያ ጠግበህ ብላ። እሺ አንቺ እቺ ሙቅራስ። ቆይ ግን ምን ፈልጋ ነው እንዴ? ሙሉ የቤት ዕቃ እንቀይር እኮ ነው። ይገርማል። ሚስትህ ግን ስንት ወር ሆናት? አይ ቲንክ 5 ወር ሆናት። አይገርም? ስናነሳ ደወለች። ወይ እናቴ፣ የት ነህ? ጓደኛዬ ቤት። በጣም አምሮኛል። ምን አማረሽ ውዴ? ዘፈን። ታዲያ ከፍተሽ አትሰሚ? አይ አንተ እንድዘፍንልኝ ነው የምፈልገው። ማን? እኔ? አሁን ዘፈንልኝ አፍጥነው። እሺ ፈልቀሽ የተገኘሽ ከሹፐር ትራስ ከቤቱ በናላ ወይ እናቴ አማረኝ። እሺ ምን አማረሽ? መጮህ። ታዲያ ጩያ። አይ አንተ እንድትጮህልኝ ነው የምፈልገው። አሁን ቶሎ በል። እሺ በቃ ደርሶብህ ያው። እሺ አቤት አማረኝ። እሺ አሁን ደግሞ ምን አማረሽ? ሰርግ። ድጋሚ እንድንጋባ ፈልጋለሁ። አስብበትና ንገረኝ። ምን አለች? ሰርግ ድጋሚ እንጋባ። አልበዛም እንዴ? ልጁ ለምን ጥቁር አይሆንም ከፈለገ? እንዴ ለምን ጥቁር ይሆናል? አዶኒ እያለ ማነው ደግሞ እሱ? አዶኒ ፎቶ ቬሎ ኤንድ ሜካፕ ማለት በ28 ሺህ ብር ብቻ ማለት ነው። 4 ቬሎ፣ 3 ሱፍ፣ ካባ፣ ሀበሻ ልብስ፣ የአፍሪካ ልብስ፣ ዘመናዊ የራት ቀሚስ፣ ሜካፕ፣ ጥፍር፣ ጸጉር፣ የወንድ ሙሽራ ጸጉር እስከነ ሙሉ ፓኬጅ ያቀረበ ድርጅት ነው። ደግሞ እንዳትረሳ። ምኑን እንዴ? ለሁለተኛው ሰርግህም አንደኛ ሚዜ መሆኔ ነው። ምን ሆነ? ቁሪኝ የሆነ አባቷ ጭራሽ እኮ አላስ ሆነብኝ። አላስ ከልጁ ፍቅር ያዘው ነው የሚመስለው። ብሮ ወጣት ነህ፣ ጉልበት፣ እውቀት፣ ድፍረት፣ አላማና ኮንፊደንስ አለ። በርታና ራስህን ቀይር። እንዴ ግን እኮ ቺኳን የሌለ ነው መወዳት። ስለ ቺኳ አታስብ። ሲሳካል ቀበሌ ሄደ ፋዘሯን ሁለት ጃምቦ መጋበዝ ብቻ ነው።
በጧት ጆሮዋን እየጎተቱ ነው በር ድረስ የሚያመጡልህ። ቦተል ካወረድክላቸው ደግሞ ታናሸቷንም ይመርቁልሃል። ግን አንተ ሞክረው ተሳክቶልሃል ይሄ ነገር? አተ እዛው እዚህ እኔ ለሴት ልጅ እንደዚህ እንትን አለለምሽ ሲግማ እኮ ነኝ። ገምተህ ቀር እሺ። መቼም አትዝዳ። እንደ ገማህ ቀር እሺ። አሁን ከፊቴ ዞር በልኝ። ወይኔ ነው ግን እኮ ወይኔ ወጣ ይቀራል። ትደነፋለህ እንዴ? ምንድን ነው የሚንጫጫው? ወፍ ይዘው ገብተው ነው እንዴ? 1 minute later. Yes. ምን ሆኖ ነው ወንጀልስ? አክተሩ እየተደበደበ የስ የሚለው ከአክተሩ ጋር ቢፍ አለበት እንዴ? ወይስ አክተሩ ሚስቱን ቀምቶታል? ያሟል እንዴ? 2 minutes later. ምንድነው ፊልሙ ገና ሳያልቅ ነው የጨበጭቦ ያለስ? አባ ገና እኮ ፊልሙ አላለቀም። ሲኒማ ቤት ነው ያለነው? አዎ። እርግጠኛ ነሽ? ቤርጎ ወይ ደግሞ ገስት ሃውስ አይደለም ያለን? ኧረ አይደለንም። ግን ለምን እንደዛ አልክ? ቀስ ብለሽ ወደ ግራ ዞሪ። ቀስ ብለሽ እንዳትዘ ለምንድን ነው እንደዚህ የምትይኝ? ኖ አይሆንም። ከፈለግሽ እነሱ ጋር ሂጂና ዳኛ አለ በይ። እዛው ተከበሪ። ሄይ ወንበሩ ሰው አለው? የለውም። ተቀመጥ። ቴንክ ዩ። በነገራችን ላይ ጃኒ ይባላል። አንቺ ከፈለግሽ ጆ ብለሽ ልጠሪኝ ትችላለሽ። ያንቺ ማን ነው? እሺ እኔ ኑሃሚን እባላለሁ። ኑሃሚን what a name ግን ትርጉሙ ምን ማለት ነው? ደግ ሴት ማለት ነው። ዋው አይ ቲንክ እንደ ስምሽ ደግ ነሽ አይደለ? ያው ነኝ ብዬ አስባለሁ እኔ። እና ስጪኛ አይ ሚን ካፌ ግን ምን እየሰራሽ ነው? ያው ትኩስ ነገር እየወሰድኩ። ዳያ በቃ ኢትዮጵያኖች ስራ ፈትናቸው ምናምን የሚባለው ነገር ሪል ነው ማለት ነው? ላይክ ተጎለታችሁ ነው የምትውሉት ሁሉ ጊዜ ስራ አትሰሩ? ይቅርታ አድርግልኝ፣ አንተ ከየት ነው የመጣኸው? አሁን ገና አሪፍ ጥያቄ አነሳሽ። እኔ ከአሜሪካ ነው የመጣሁት። ከምን ስቴት? ያው እኔ ከቴክሳስ ነው የመጣሁት እኔ። ያ ቴክሳስ። እና ቴክሳስ በብዛት በምኗ ነው የምትታወቀው? ያው ቴክሳስ የምትታወቀው በብዛት በቻርጀሯ ነው። በቻርጀሯ ቴክሳስ ቻርጀር በጣም ምርጥ ቻርጀር ነው፣ ኳሊቲ ቻርጀር። እንደውም ኳሊቲ ነገር ለቆንጆ ሰው ጊፍት ነው ያዣት። እቺ እኔ ቻርጀር ለጊፍቱ አመሰግናለሁ። ግን ከሀገር ወጥታ አታውቅማ? ያው ከተባነነማ ከሀገር ወጥቼ አላውቅም። ዋሊያ በኝ እንዴ! እና ምንድን ነው የምዘላብደው እዚህ መተህ? ቀባጠርክ እኮ ብትርቅ አልክ፣ ተበጠረክ። ስለወደድኩሽ እኮ ነው። I would not live without you ምናምን እኮ stop it እንዴ! በሳቅ ልትገለኝ እኮ ነው። ቀለበት እኮ ገዛልሻለሁ፣ ወርቅ ሆኖ ፈርጧ ዳይመንድ የሆነች። እስኪ ሙች በለኝ፣ ደበን በይ፣ አሳክሽኝ። ሊበላ ማለት ነው። ከምጪ ቻርጀሬ ነው